እሱ ሳይሆን በቤተሰብ ተወዳጅ ማለት በቤተሰብ አሁን ማለት ቆይ እንዴት ላስረዳክ? በጣም ስለምከብዱ ነገሩ። ለምሳሌሽ እንዲነገረች ልንገር የገጠማትም ማለት ነው። እሷ የለችም የሰው ታሪክ መናገር እኮ ጉዳቱ ይሄ ነው ይላችሁ። አሁን እሷ ወይ አልተረዳቻት ነው። እሷን ራሱ አቅርቢያት እንትና እሷ ለእኔ ራሱ ስትነግረኝ እየፈረች ነው የነገረችኝ። ወይ ደግሞ የአንቺ ታሪክ ነው። እሺ እንስማው። የአንቺ ነው እሺ በሚለው ችግር የለም በሚለው የራሴ ታሪክ አይደለም ግን ያው ነገሩ ስለምከብድ ነው። እሺ ንገሪ፣ ችግር የለም ንገሪ። እና በልጅነቷ ገና የ5 ዓመት ልጅ ያች ነው ከቤተሰቧ የተለየችው ማለት ነው። እሺ ከዛን እናት አባቷ ሲለያዩ እና አያቷ ጋር ነው ያደገችው። እሺ አያቷ ጋር ብዙ ነገሮችን የደረሰበት ማለት ነው። በምትኖርበት የእናቷ ቤተሰብ ናቸው። እሺ እና ይቅርታ ግን ችግር የለም እየሰማሁሽ እኮ ነው። ያው የመደፈር እንትን ይደርስበታል፣ ጥቃት ማለት ነው። ማን የደፈራት? መጀመሪያ ጊዜ ያለችኝ አጎቴ የመድፈር ሙከራ ሲያደርግብኝ አልቅሼ ለአያቴ ተናገርኩኝ አለች። አያቴ ደግሞ በዚህ አጋጣሚ ልጇን እንትን ስላመነች ተቆጣችኝ። አንቺ ባለጌ፣ ሁለተኛ እንደዚህ ያን ነገር አይድገምብሽ፣ እንደዚህ ስታወራ እንዳያሰማሽ ብላ ተቆጣችኝ። ከዛን እንዲህ ማልቀሽ ዝም አልኩት አለችኝ። እሺ ከዛ እንደዛው እንትን እየኖረች እያለ ደግሞ ከትንሽ ጊዜ በኋላ ደግሞ በገዛ አያቷ ይሄ ጥቃት ይደርስበታል። እሺ ያው እናቷ እየመጣች ታያታለች። ግን መጀመሪያ ጊዜ ባደረሰበት አያቷ ስለተቆጣች መናገር ፈራች፣ ለእናቷም ለአባቷም ሆነ እና ነገሩን ብቻዋን ተሸክማ ለብዙ አመት ኖረች ማለት ነው። ኦኬ እና እነሱ ደግሞ 4 ሴቶች ናቸው። እህቶቿ 3 ናቸው፣ ከሷ ጋር 4 ናቸው ማለት ነው። እሺ ከዛን ለካ ይሄ ነገር በሷ ላይ ብቻ ሳይሆን በእህቶቿ ላይ የሚደርስ ነገር ነበረ። በኋላ ነገር እህቶቿም ተደፍረዋል። እህቶቿም ተደፍረዋል። አዎ እህቶቿ ላይ መድፈር ሙከራ ተደርጎባታል። እሷ ግን ይሄን በእህቶቿ ላይ የሚደርሱ ነው የእሷ ብቻ ስለመስላት አታውቅም ነበረ። እና ይሄን ማም ለብዙ አመታት ተሸክማ ትኖራለች ማለት ነው። ከዛን ያው ልክ 15 ዓመት ሲሆናት ከሀገር ትወጣለች ልጅቷ ማለት ነው። ትሰደዳለች። እሺ ከስደት ከስንት ዓመት በኋላ ደግሞ ተመልሳ ወደ ሀገር ስትመለስ ነገሮቹ እሷ በፊት እንደዚህ ነገር በእህቶቿ ላይ እንደምደርስ አታውቅም ነበር። እሺ ከዛ እህቶቿ ስትሄድ እንደዚህ ነገር እኮ ያጋጥመኝ ነበር ምናምን ብላ ስንት ስትል ከዛ ታናሽ እህቷ ናት የምትነግራት ማለት ነው። ታናሽ እህቷ ትንሽ ናት ገና ስትነግራት ከዛን አዘነች። ምንም ማድረግ አልችልም፣ ምክንያቱም ቤተሰቦቿ እናት አባቷ ወቅሳ ዝም ትላለች ይሄን ነገር ማለት ነው። እነሱ ባይበቱን ወይም ደግሞ እነሱ ጥሎን ባይሄዱ ይሄ ነገር አያጋጥመንም ነበረ ምናምን ትልና አልቅሳ እህቷ ምናምን አይዞሽ ምናምን ብላ ዝም ትላለች። ከዛን ነገሮቹ እንደዚህ እንትን እያሉ ከዛም በኋላ በሶስተኛ ታናሽ እህቷ አሁን ከአድጋ እንኳን ከስንት ዓመት ሆኗል ተመልሶ ይሄ ሽማግሌ አያት ተብዮ ማለት ነው እንደዚህ ብር ልስጥሽና አብረሽ ልተኛ ምናምን እላታለሁ። ከዛም በዚህ ሰዓት ብር ልስጥሽና
አያቷ አሁን አድጎ እንኳን ትልቅ እንኳን ማለት ነው። ከዛ ስትል አሁን አድጋ አይደለ ትልቅ ሆናለች። አሁን የምትፈራበት ምክንያትም ስለሌለ ከዛ ለሂቷ እንደዚህ እኮ አለኝ ብላ ለታላቅ ሂቷ ትናገራለች። ከዛ እንዳለ ጉድ ብላ ለእናቷ ተናግራ ከዛ የተደበቁ የበፊት የሂቶቿ ሙላ ነገር ተናገሩ ምናምን። ሰዎቹ ደግሞ ነገሮቹን መሸፋፈት ስማችን እንዳይጠፋ ምናምን ይሉና ነገሮቹን ይማሉ ልጆቹ። ይሄ ነገር ደርሶብናል ይማሉ ሲባል ሁሉም ለማማል ሲዘጋጅ የገዛ ልጁን ደግሞ እኔ ራሱ ሙከራ አድርጎብኛል ብላ እኔ ራሱ መሰክራለሁ ብላ የገዛ ልጁ እንኳን ታናሽ አክስታችሁ ማለት ነው እንኳን ደርሶብኛል እነሱ ሳይሆን እኔ ቀድሜ ይሄን ነገር እኔ እመላለሁ። ስለዚህ ይሄ ሽማግሌ እኛ እርግማኑ ለእኛ ነው እንጂ እሱ ምንም አይሆንም ነው የልጆቹ ሀቅ። አሁን ማሉ መወጣ ነገር ስለሌለ በቃ ሰውዬ ወጥቶ ሄደ ተውት ምናምን ብሎ ነገሮቹን ሸፋፍኖ ጀመላሉ ማለት ነው። እሺ አሁን ደግሞ እሳማው ፈልጎ ነገር እሺ ኔትወርክ ምንድነው የኔ ነው ጋይስ ይቆራረጥ። በጭንቀት እንዴት ነው ማውጣት የሚችለው ወይም ደግሞ እንዴት ነው ማዳን የሚችለው የምን ነው ጥያቄው አገባ። አሁን ሁሌ ባስታወስኩኝ ደግሞ የደረሰብኝ ባሰብኩት ቁጥር በጣም ነው ማምኝ እስከ ራሴን እስከምስል ድረስ ነው ባስታወስኩትና ባሰብኩት ቁጥር እንዴት ነው ከዚህ ማውጣት የሚችለው ነው ጥያቄው። እኔ ወላሂ አላመንኩም ነበር ስል እያለቀሰች ያኔ 3 ቀን ፈጀብኝ ይሄን ነገር ለመጨረስ ማለት ነው። 3 ቀን በቃ ያኔ ስል ስታወራ ራሱ በጣም ነው የምከብደው። እኔ 3 ቀን ፈጀብኝ እኔ ይሄን ነገር እስከመጨረሻ እንትን ለማለት ማለት ነው። አው ለእሷ ለማውራት የእሷ መክበዱ በጣም 3 ቀን ወላሂ ነው የምልህ 3 ቀን ነው ፈጀብኝ። ያኔ እኔ እንኳን የራሴ ምስል በጣም ነው ያመመኝ እውነት። በቃ እንግዲህ አስበው እኔ አሁን በገዛ አጎቴ ካልሰረጉን በገዛ አጎቴ ደግሞ ተደፍሬ በቃ ምን እኔ በሷ ብሆን እሷ ጠንካራ ናት። አሁንም ጥንካሬውን ይስጣት። አሁን እኮ ምን መሰለሽ አሁን ምን መሰለሽ አሁን በገዛ አጎቷ ሰው በገዛ አባታቸው ሲተደፈሩ እኮ ሴቶች እኮ አሉ እኮ ማለት በጣም እኮ ይሄ ከአይምሮ በላይ ነው። ግን ይሄ ደግሞ ለየት ያለ ነው። አያት ሆኖ ብር ልስጥሽና አብረሽ ሕክምና አለ ወይም ደግሞ ማዳን የሚችልበት መንገድ አለ ወይም ደግሞ ከዚህ ችግር መውጣት የሚችልበት መንገድ አለን። አሁን ከዚህ ህይወት ለመውጣት ለመርሳት ወይም ደግሞ ህይወቷን ለመኖር አሁን እሷም ባይዘው ወንድ ልጅ እንኳን እንዲህ ለማውራት አይደለም እንዲህ ሰዓት እንኳን እንባ ነው የምመጣው። አዎ ለዛ ነው እኔ አሁን አያችሁ አይደል በቃ ለሴት ልጅ አንደኛ እኔ አሁን ከዚህ አንድ ነገር ለቤተሰቦች አንድ ምክር ላስተላልፍላችሁ። አሁን ብዙ እናቶች አሁን ልጆቻችሁ ለቤተሰብ ሰጥቶ ለሚሰደዱ ወይም ደግሞ ጥሎ ለሚሄዱ ነው። አሁን ይሄ ደግሞ ትምህርት እንደሆን የምንፈልገው ማለት ነው። እና ማናችሁንም ለልጃችሁ ለማናችሁንም ማመን የለባችሁም። በቃ ካላችሁ ልጅ ከወለዳችሁ ትታችሁ የትማቱቱ በቃ አሳድጉ ቁጭ ብላችሁ ልጆቻችሁ። እናቴ ጋር ናት እናቴ እንደኔ ሆና ልጄን ትጠብቅልኛለች ቤተሰቦቼ ጋር ነው ወይም ደግሞ የሱ ቤተሰቦች ጋር ናችሁ ምንም አይሆኑም ልጆች የምን ነገር አሁን ጊዜ በጣም የተበላሸ ጊዜ ላይ ነው ያለነው። ወላሂ አሁን እኔ ባይዘው አባቱን እንኳን አላምነው። አሁን የሷን ታሪክ ከሰማሁ በኋላ እኔ ልጄ አባቴ ሆነ አባቱን እንኳን አላምነውም። በቃ እኔ በቃ መጥፎ ጊዜ ላይ ነው ያለነው። ልጆቻችሁን በዛ ላይ ደግሞ ልጆቻችሁ የሚናገሯችሁን ነገር እመናችሁ። ልጅ መላክ ነው ይባላል፣ አይዋሽም። ትክክለኛውን ነገር ነው ልጅ የምናገረው። አሁን አንዳንዴ ልጅ ነህ እኮ አንተ ምን ታውቃለህ ምናምን እያሉ ነገር ሲያወሩ የልጅን አፍ የሚዘጉ እናቶች አሉ ብዙ ጊዜ። ይሄ በቃ እነሱ ማውሩ ምናልባት ትክክለኛ ነገር ነው፣ ግን እነሱ ደግሞ አያምናችሁም። ገባ? እቺ ልጅ ዛሬ ያኔ አጎታ ሙከራ